የኢትዮጵያ ንግድ ባንክ የቤትና የመኪና ብድር መስጠት ሊጀምር ስለመሆኑ አስታውቋል። ባንኩ አዲስ ባወጣው መመሪያ መሰረት ለባንኩ ደንበኞች የቤትና የመኪና ብድር አገልግሎት ማግኘት የሚችሉበትን ዝርዝር መመሪያ ለየቅርንጫፎቹ አስተላልፏል። በዚህም መሰረት የባንኩ ደንበኛ የሆኑ ሰዎች የቤት ብድር ተጠቃሚ ለመሆን የሚገዙትን ቤት 50%ን ያክል ባንኩ የሚያበድር ሲሆን ለዚህም የወለድ ምጣኔው 14% ነው። የመክፈያ ጊዜውም እስከ 10 ዓመት ጊዜ ድረስ ሲሆን የራሱ የሆነ የግሬስ ፔሪድ ወይም ደግሞ የእፎይታ ጊዜ ይኖረዋል። ባንኩ ለቤት ብድር የሚሰጠው ከፍተኛ የብድር መጠን እስከ 30 ሚሊዮን ብር ድረስ ስለመሆኑም አስታውቋል ማለት ነው። ተበዳሪዎች የዚህ ብድር ተጠቃሚ ለመሆን ቀድመው የሚያስቀምጡት የገንዘብ መጠን ይኖራል። ያንን አሟልተው ሲገኙ ይሄ ብድር እንደሚሰራጭላቸው ነው ባንኩ ያስታወቀው። ከዛ በተጨማሪም የመኪና ብድር ተጠቃሚ ለመሆን ደንበኞች 30% መቆጠብ ይጠበቅባቸዋል። ባንኩ ደግሞ 70% ድረስ ብድር ማበደር እንደሚችል ነው የተናገረው። ለዚህም የወለድ ምጣኔው 15% ሲሆን የመክፈያ ጊዜውም ደግሞ እስከ 5 ዓመት ድረስ እንደሆነ ነው ባንኩ ያስታወቀው። የዚህ ብድር ተጠቃሚ ለመሆን ሌሎች ዝርዝር ነገሮች ስላሉ እዚህን ዝርዝር ነገሮች ከባንኩ የቅርንጫፍ ቢሮዎች ማግኘት እንደሚቻል ነው እንግዲህ የተገለጸው። ቴንክ ዩ ሶ ማች